ከዛም በኋላ የአይኑን ብርሃን ከሰጣት በኋላ አየችው። እንዴት አንተን አገባለሁ ብላ ጥላው ሄደች። ታዲያ ሰው ያልሰለጠነበት ስልጣኔ ምንድን ነው? ስልጣኔ መጀመር ያለበት ከነፍስ ነው። በእርግጥ የትኛውም መድረሻ ቢሆን ለሌላ ጉዞ መነሻ ነው። እንዴት ናችሁ? እንግዲህ ወዳጆቻችን ዛሬ ነጻሪ አርት ዮቶር ላይ ጠቆመና ዮቶር ተነስቷል። ዮቶርን እንዳስሳለን በተወሰነ መልኩ ማለት ነው። ዮቶርን ስንመለከት እንግዲህ ዮቶር ኮብላይ ካህን ደራሲው አለማየሁ ደመቀ ነው። አለማየሁ ደመቀን እንግዲህ እንደምናውቀው አብዛኞቻችን በሙዚቃ ግጥምና ዜማ ድርሰቱ እናውቀዋለን። ዮቶር ቁጥር 1ን ካበረከተልን በኋላ በቅርቡ ጊዜ ደግሞ ዮቶር ቁጥር 2 እንካችሁ ያለን ገጸ በረከት ነው ማለት ነው። ይሄ መጽሐፍ የታተመው እንግዲህ ሃይማኖት ፕሪንቲንግ ነው። የዚህ መጽሐፍ የመጀመሪያ ህትመቱ ሐምሌ 2008 ዓመተ ምህረት ታትሟል። ከዛም በኋላ በ14ኛ ህትመት ደግሞ መጋቢት 2016 ዓመተ ምህረት ታትሟል ማለት ነው። እነ ቴዎድሮስ ተክለአረጋይ ስለዚህ መጽሐፍና ስለ አለማየሁ ደመቀ በተወሰነ መልኩ ገልጸውልናል ማለት ነው። ዮቶር ምን ይዟል፣ ምን እንዳስሳለን፣ በውስጡ ምን ሐሳቦች አሉት በተወሰነ እንመልከት። በመጀመሪያ ዮቶርን ስንመለከት እጅግ ቆንጆ የሆነ ላይን የሚስብ ለየትኛውም እድሜ የሚያማክል የጽሁፍ ጥራት አለው። ሲቀጥል ደግሞ የወረቀቱ ጥራቱ እጅግ ላይን የሚስብና የማንበብ ስሜትን የሚቀሰቅስ ነው። ስለዚህ ዮቶር በህትመት ደረጃ የተዋጣለት መጽሐፍ ነው ልንለው እንችላለን ማለት ነው። በ190 ገጽ የተቋጨ መጽሐፍ ነው። ውስጡ ደግሞ 19 ክፍሎች አሉት። እነዚህ 19 ክፍሎቹ እንግዲህ የተለያዩ ሀሳቦችን፣ የተለያዩ ነገሮችን፣ ቁም ነገሮችን፣ ጨዋታዎችን እጅግ የሚረቁ በውስጣችን ልናመላለሳቸው የምንችላቸውን ነገሮች በእነዚህ 19 ምዕራፎች ውስጥ ተከፋፍለው እናገኛቸዋለን። በውስጡ ደግሞ የምናገኛቸው ገጸ ባህሪያቶች እነማን ናቸው የሚለውን ስንመለከት እንግዲህ መጽሐፉ የታተመበት ወይም ደግሞ ርዕስ የተሰጠበት ዮቶር ኮብላይ ካህን የሚለው ስም ራሱ ዋናው ገጸ ባህሪው አለ። ከዛ በመቀጠል ተራኪው መጽሐፉን የሚተርክልን ገጸ ባህሪ አለ። እነ ሊዲያ አሉ፣ እነ አማን አሉ፣ እነ እንቁጣጣሽ አሉ፣ ሲጳራለች፣ ሀጂ አሉና ሌሎችም አሉ። ሌሎች ስማቸው ያልተጠቀሰም ግን ተግባራቸው እጅግ የሚያስደንቁ ገጸ ባህሪያቶችን የያዘ መጽሐፍ ነው። ዮቶር ምን ሐሳቦችን ይዟል? እኔ በገባኝ ደረጃ እንግዲህ እንደኔ መረዳት ነው በዮቶር ውስጥ የምናገኛቸው ሐሳቦች አሉ። የመጀመሪያው በዮቶር ውስጥ የምናገኘው ሐሳብ ምንድነው? ፍለጋ ነው። ፍለጋ ምንን ፍለጋ? የመጀመሪያ ሰላምን ፍለጋ፣ በውስጥ ዘልቆ የሚሄድ ሰላምን ፍለጋ ነው። በዚህም ላይ ደግሞ ገና ሲጀምር መጽሐፉ ገና ሲጀምር ላይ እናገኘዋለን ማለት ነው። የተወሰነ እስቲ እንመልከተው። የሰው ልጅ አብዝቶ የሚያስበው ሁለት ነገሮች ይመስሉኛል። የመጀመሪያው ሊያገኘው የሚመኘውንና የራቀበትን፣ ሁለተኛ ደግሞ የሚሳሳለትንና እንዳያጣው የሚያሰጋውን ነገር ነው ብዬ አስባለሁ። እኔም የአዳም ልጅ ነኝና አብዝቼ ይጨነቃለሁ። የምሳሳለትና እንዳላጣውም የምሰጋው ነገር አለኝ። የምመኘውና ላገኘው ያልቻልኩትም ነገርም አለኝ። ዛሬ ከባዱ ጭንቀቴ ይበልጥ አክብጄ ልጨነቅበት ከተማዬን ሸሽቼ ሰው ከማይደርስበት ጫካ መሃል ከአንዲት ትንሽ ጅረት አጠገብ ድንጋይ ላይ ተቀምጫለሁ። ከ30 ዓመታት በላይ እዚሽ ምድር ላይ ኖሬያለሁ። የምፈልገውን ለማግኘት ብዙ ወጥቼ ወርጃለሁ። ግን በመንገዴ ላይ እንዳለው ቢሰማኝም የተጓዝኩት ቅርብ ነው። ያለ መጓዝን ያህል የቀረበ መንገድ። ያሰብኩት ሩቅ ለመጓዝ ነበር። ለመድረስ ያሰብኩት ስፍራ ከአድማሱም በላይ ርቆ ይታየኛል። አንዳንዴ ትንፋሽ ለመሰብሰብ መንገዴ ላይ ቁጢጥ ብዬ ይሁን አቋራጭ መንገድ ይኖር ይሆን እላለሁ። አቋራጭ መንገድ ገጥሞኝ ባያውቅም እያለ ይገልጽልናል። እንግዲህ እዚህ ውስጥ
ሰላሙን ፍለጋ ነው ይሄ ገጸ ባህሪ የተነሳው። በዚህ ሰላሙን ፍለጋ ውስጥ ብዙ ነገሮችን ከራሱ ጋር እያወራ የሚሄድበት ነው። ሁለተኛ ጥበብን ፍለጋ ነው፣ እውቀትን ፍለጋ። ከነዚህ ባሻገር ደግሞ ማንነትን ፍለጋ። ብዙ ጊዜ እንግዲህ ሁላችንም እያነሳን እከሌ እንደዚህ ያለው እከሌ 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 የሚለው ነገር አእምሯችን ላይ እየተደጋገመ ይነሳል ማለት ነው። ግን እኔ ማን ነኝ? እኔ ምን ላይ ነኝ? በምን መንገድ እየተጓዝኩ ነው? ቤት መንገድ አቅጣጫዬ ምንድን ነው? እያልን ወደ ራሳችን እንድንመለስ ራሳችንን እንድንገመግም ምን አለኝ የሚለውን ነገር እንድናስብ የሚያደርግ ሐሳብ የሰነቀ መጽሐፍ ነው። አንደኛ ፍለጋ። ሁለተኛ እንግዲህ ከዚህ መጽሐፍ ውስጥ ትልቁን የምናገኝበት ፍቅር። እኔ አንዳንዴ እዚህ መጽሐፍ ውስጥ የተጠቀሱት የፍቅር ህይወቶች እጅግ ይገርሙኛል። የእውነት ለመናገር ብዙ ጊዜ በፍቅር ህይወቶቻችን ትልልቆችም ያለፋችሁበትን፣ ወጣቶችም ደግሞ አሁን ያለፍንበትን፣ ልጆች ደግሞ ነገ የምንመጣበትን የፍቅር ህይወት በምን መንገድ መሄድ አለብን። ብዙዎቻችን በደለችኝ ወይ ደግሞ ሳንቲንግ በደለኝ እያልን ጸጸቱ እስከ መግባት፣ ንዴቱ እስከ መግባት፣ ህሉ እስከ መግባት በዘለለ ለዛ ሰው ይቅርታ አድርገንለት እኛ ቀጣዩን የፍቅር ህይወታችንን የምንጓዝበት መንገድ ያነሰን ብዙ ሰዎች አለ። ለዛ መንገድ ይህ መጽሐፍ አንደኛ ጠቋሚ መጽሐፍ ነው። ብዙ ነገሮችን ያቀናልናል ማለት ነው። ሌላው ተስፋን፣ እምነትን፣ ሃይማኖት ከሃይማኖት መከባበርን በደንብ የሚቃኘን መጽሐፍ ነው። ከዛ በዘለለ ደግሞ ምንድነው መስዋዕትነትን በህይወታችን የሚገጥሙን ነገሮች ውስጥ ምን ያህል መስዋዕትነትን እንከፍላለን ላሰብነው ዓላማ። ብዙዎቻችን አሁን እንግዲህ የሆነ ነገር ዓላማ ይኖረናል። ነገ እዚህ ቦታ ላይ መድረስ ፈልጋለሁ። በኢኮኖሚ ብቻ አይደለም፣ ወይ ደግሞ ቁሳዊ ነገሮችን ከማጠራቀም አንጻር ብቻ አይደለም። በነፍስ በመንፈሳችን ልዕልና ከፍ የምንልበትን ዓላማ ይዘን የሰነቅን ሰዎች እንኖራለን እና እዛ ዓላማ ላይ ለመድረስ እንግዲህ እናውቀዋለን። ወደኋላ የሚጎተቱን ብዙ ማነቆች አሉ። እነዛን ነገሮች ግን ደግሞ አንተዋቸውም። እንደሚያስቀሩን እናውቃቸዋለን፣ ግን አንተዋቸውም። ይሄ መጽሐፍ ግን ይነግረናል። ስለዚህ ነገር ያነቃናል። ወደኋላ የቀረንበትን ልክ አሁን አነቃቂ ንግግር እንደምንለው መጽሐፉ እጅግ ተረጋግተን ወደ ህይወታችን እንድንቃኝ ያደርገናል ማለት ነው። ስለ መስዋዕትነት ትንሽ ላንብብላችሁ። ለዚያ ታላቅ ነገር መስዋዕትነት ለማድረግ መጨከን ይኖርብሃል። ይህንን መስዋዕትነት ሳይከፍል ማንም ታላቅ መሆን አይችልም እያለ ይቀጥልናል ማለት ነው። መስዋዕትነትን ካየን ኢትዮጵያ ውስጥ ስላለው ስብዕና ስላለው ግንባታ በተወሰነ ይሄ በጣም በስፋትም ባይሆን በተወሰነ ከባህል አንጻር ከሃይማኖት መከባበር አንጻር በጣም ያነሳልናል ማለት ነው። በዚህ ሀሳብ ውስጥ እንግዲህ እነ ሀጂን ማንሳት እንችላለን። እነ ራሱ ዮቶር ኩብላይ ካህንን ማንሳት እንችላለን። ሃይማኖት ከሃይማኖት ምን ያህል መከባበር ህይወት ውስጥ እንደነበሩ እንዳሉም ጭምር። ከዛ በዘለለ ይሄ መጽሐፍ ምን ያነሳልናል? እዚሁ የሃይማኖት መከባበሩ እንዳለ ሁሉ ይሄ ባህላችን፣ የዋህነታችን፣ ቅንነታችንን ያነሳልናል። እዚህ መንደር ስንደርስ አንዱ ቤት በእንግድነት እንዲያሳርፉን እንጠይቃለን ያለኝ ካህኑ ነበር። ቀኑ መሽቷል። እኔም ረሃብና መንገድ አድክሞኛልና ሐሳቡ አስደሰተኝ። ከሀጂ ጎጆ ጎን ያለው ግቢ በጥሩ ሁኔታ የቆመ እንጨትና አጥር የቆርቆሮ መዝጊያ ያለው በመሆኑ የቤቱ ጌታ እኛን ለማስተናገድ አቅም እንዳለው አስቤ ያንን ግቢ አንኳኩተን ማደሪያና ምግብ እንዲሰጡን እንድንጠይቅ ሐሳብ አቀረብኩለት። ካህኑ ያችን ጥልቅ መልእክት ያዘለ ፈገግታውን መገበኝና አንተ ያየኸው የግቢውን አጥር እንጂ የቤቱን ጌታ አይደለም። ምንም እንኳን ለሺህ እንግዳ የሚተርፍ መኖሪያ ቢኖረውና ጎተራውን ሙሉ ቢሆንም የሰውየው ትንሽ ልብ ግን ጎዶሎ ናት። ባለው ላይ መጨመርን እንጂ ካለው ላይ መስጠትን አይወድም። እስቲ ከጎኑ ያለውን በዘመመ የጭራሮ አጥር የተከበበውን ደሳሳ ጎጆ ተመልከት። በዚህ ምሽት የአጥሩ መዝጊያ ክፍት መሆኑ አይታይህም? ከዚሁ ከቆምክበት በዓይኖች አጥሩን አሻግረ ተመልከት እስኪ። የጎጆ አስበር ገርበብ ብሎ ተከፍቶ ውስጧ ያለው ብርሃን ላይን አልደረሰም እያለ ይቀጥላል። በነገራችን ላይ ብዙ አሁን እየቀረ መጣ እንጂ በኢትዮጵያውያን ባህል መሰረት የውጭ በር አይዘጋም።
ማንም ሰው መጠለል ቢፈልግ፣ መመገብ ቢፈልግ፣ መብላት መጠጣት ቢፈልግ፣ ማረፊያ ጎጆ ቢፈልግ እዛ ቤት በእንግድነት ማረፍ ይችላል ማለት ነው። አሁን ግን ያው ኑሮ እየከፋ መጣና በሮቻችንን ዘጋን። ይሄ መጽሐፍ እዚህ ገጽ ላይ ያነበብኩላችሁ የተዘጋ በር አለ፣ የተከፈተ በር አለ። የተዘጋው በር ጋር ለምን ታንኳኳለህ ነው። የተከፈተው በር አንተን ለመጠበቅ አንተን ለመቀበል የተዘጋጀ በር ነው። እና በዚህ ውስጥ ምን ይታየኛል እኔ እንደ ራሴ አስተሳሰብ እቺ የተከፈተችው በር ሀገራችን ኢትዮጵያ ናት። አጥሯ የዘመመ ጎጆ ቤት እጅግ በወርቅ ላትገነባ ትችላለች። በጣም ባሸበረቀ ነገር ላትገነባ ትችላለች። ውስጡ ያለው ሰላምና የዋህነት፣ ሰዋዊነት በስብዕና የተገነባች መሆኗን የሚያሳይ ሲምቦሊክ ነው ያስባለሁ እንደ ራሴ አስተሳሰብ። እናንተም ደግሞ በየራሳችሁ የተለያየ ሐሳባችሁን መላምታችሁን እያስቀመጣችሁ መጽሐፋችሁን ማንበብ ትችላላችሁ ማለት ነው። ከዛ በመቀጠል እንግዲህ ይሄ መጽሐፍ በጣም ያስገረመኝ ደግሞ ስልጣኔን ያነሳል። ስልጣኔ በሁለት መንገድ መንፈሳዊ ስልጣኔና ስጋዊ ስልጣኔ። የሰው ልጅ ሰለጠነ የሚባለው በምን ሲሰለጥን ነው? የእውነተኛ እንደምናስበው በቁስና በተለያዩ ይሄ ቁሳዊ ማንነቶች ሲበለጽግ ነው? ይሄ ነው ስልጣኔ? ወይንስ በነፍስም በስጋም አቆራኝቶ የሁለቱም በነፍስና በስጋ የተቆራኘ የስልጣኔ ዑደት ውስጥ ሲገባ ነው ሰለጠነ የሚባለው? ይሄ መጽሐፍ ይሄንን ያስገነዝበናል። እስኪ ስለ ስልጣኔ ደግሞ የተወሰነ ነገር ልበላችሁ። ታዲያ ሰው ያልሰለጠነበት ስልጣኔ ምንድን ነው? ስልጣኔ መጀመር ያለበት ከነፍስ ነው። በመንፈስ ስትሰለጥን በማንነት ላይ ስልጣኔ ይኖርሃል። ስራ መልካም፣ ፍሬ፣ ፍቅርና ሰላም ይሆናል። በዚህም የዘመናዊ ስልጣኔ ዘመን የረሃብና የቸነፈር ክንድ ይበልጥ በርትቷል። ለምን ቢባል ለአንድ የተፈጥሮ በሽታ መድኃኒት ለመፈለግ ከሚወጣው ገንዘብ ይልቅ ሌላ አዲስ በሽታ ለመፍጠር ይህ ነው የማይባል ገንዘብ ይወጣልና ነው። ይህ እንግዲህ በአሁን ሰዓት ዓለማችን ላይ የምንመለከተው ነገር ነው። ስልጣኔ አሁን ወደ ነጮቹ ጋር ወይ ወደ አውሮፓውያኑ ምስራቃውያኑ እያልን የምንጠቅሳቸው ሀገራት ውስጥ አህጉራት ውስጥ ስልጣኔን በምን መንገድ ይቀኛሉ? አሁን ሳስተምር ወደኛ ሀገር ራሱ እየመጣ ያለው ይህ ከቁሳዊ አካልነት በዘለለ የነፍስ ስልጣኔን የሚያውጅ እጅግ እያነሰ የመጣበት ነው። ይህንን ነው እንግዲህ የሚያነሳው መጽሐፉ። ይበልጥ ለምን ቢባል ለአንድ የተፈጥሮ በሽታ መድኃኒት ለመፈለግ ከሚወጣው ገንዘብ ይልቅ ሌላ አዲስ በሽታ ለመፍጠር ይህ ነው የማይባል ገንዘብ ይወጣልና ነው። ብዙ ሚሊዮን የዓለም ረሃብተኞች የረሃብን ስሙን እንኳን እንዳይሰሙ ለማድረግ ከጦር መሳሪያው ስልጣኔ ካዝና ላይ ጥቂት ገንዘብ መዝገኑ ብቻ በቂ ነበር። ለዚህም ነው የሰው ልጅ በመንፈስ ካልሰለጠነ በቀር ፍቅርና ሰላም አያገኝም የምልህ። አሁን እንግዲህ መጽሐፉ እንደሚያነሳው እንግዲህ ካሜራማንም ታግዘኛለህና በመንፈስ የሰለጠነ ሰው እውነት ለመናገር በስጋውም ወደ መሰልጠን ውስጥ ይገባል። በስጋ ብቻ ስንሰለጥን ግን ይሄ የመንፈሳዊ ሰዋዊነታችን ይሄ ስብዕና የምንለው የኛ የተፈጥሮ ማንነታችን እየተኮረኮመ እየተቀጨ ሄድና ከሰውነት መስመር ያወጣንና ይሄ እከሌ የእንስሳ ባህሪ ነው ያለው እከሌ እንደዚህ ነው ወደምንለው ህይወት ውስጥ ይከተናል ማለት ነው። እንግዲህ መጽሐፉ ይሄንንና የመሳሰሉ ነገሮችን ያነሳል ይልና ለዚህም ነው የሰው ልጅ በመንፈስ ካልሰለጠነ በቀር ፍቅርና ሰላም አያገኝም የምልህ። ለዚህ ነው ከርካታ አልፈኝ ተጋብዛችሁ ሳለ ታዳሚ መሆን ሳትችሉ እንደተራባችሁ የምታልፉት። ኑሯችሁ ሊበጠስ አንድ ሐሙስ የቀረው ያህል ከሯል። የዚህ ኑሮ ግብግብ ውስጥ ላለመውደቅ ሳያሰላስሉ መሮጥ ነውና ቤተሰብ፣ ጓደኛ፣ ማህበረሰብ፣ ሀገር፣ መላው የሰው ዘር ሳይሉ በግለኝነት መገስገስ የዓለም ሁሉ ታሪክ ሆኗል። መጽሐፉ በአጠቃላይ እውነት ለመናገር ፍቅርን፣ መስዋዕትነትን፣ መከባበርን፣ ስልጣኔን በምን መልኩ እንረዳዋለን? በህይወታችን ውስጥ ስንጓዝ መረጋጋቶች አሉ ነው። ምን አይነት መረጋጋት ነው ያለን? የእውነት በጣም መንገድ ይዘን እንጓዛለን። አንድ ገጣሚ ኤፍሬም ስዩም በይሁዳ ድልድይ ላይ መሰለኝ ካልዘነገው ያስቀመጠው አንድ ሐሳብ አለ። ለኔ ሰው ማለት መንገዱን ይዞ የሚጓዝ ብቻ ሳይሆን ጥግ ይዞ የቆመ ነው ይላል። ሐሳቡን ነው መነግራችሁ። እንግዲህ አሁን ጥግ ይዞ መቆም ማለት ዝም ብሎ መቆም አይደለም። ምን እንደተገነዘብኩት
አስተውሎትን የሚያስገነዝብ መረጋጋቶችን የሚፈጥር ትላንት የት ነበርኩ ዛሬ ምን ላይ ነኝ ነገ ወዴት እሄዳለሁ የሚለውን ነገር ሰዋዊነታችንን ለዘብ አድርጎ እንድንይዝ የሚያደርግ መጽሐፍ ነው። እንደ እውነቱ ከሆነ ዮቶር እንደራሴ ብዙ ነገሮች ለውጦኛል፣ ብዙ ነገሮችን እንዳስተካክል አድርጎኛል። እዚህ ላይ በጣም የፍቅር አንድ ታሪክ ልንገራችሁ። ከዚህ መጽሐፍ ላይ ወደ መዝጊያው እየሄድኩ ስለሆነ የፍቅር ታሪኩ ምንድነው? አንድ ፍቅረኛ አለች፣ አንድ ሴት አለች፣ አንድ ወንድ አለ። ፍቅረኛሞች ናቸው እና እነዚህ ፍቅረኛሞች ያቺ ሴት አይነ ስውር ናት፣ ወንዱ ደግሞ የአይነ ብርሃን ያለው ሰው ነው። ከዛም በኋላ ሁሉ ጊዜ ባገባህ አንተም ማገባው የአይነ ብርሃን ሲኖረኝ ነው፣ ብርሃኔ ሲከፈት ነው፣ ብርሃኔ ሲገለጥ ነው ትለዋለች። እና ይህ ቃል በየተደጋጋሚው በየጊዜው ስታነሳበት ምን ሆነ? የአይኑን ብርሃን ለፍቅረኛው ይሰጣታል እሷን ለማግባት። እንግዲህ ምን ያህል ወሳኝነት ምን ያህል ቁራጥ ውሳኔ እንደሚያስፈልግ አስቡት በየራሳችሁ። ፍቅረኛ ያላችሁ ወይ ትዳር ያላችሁ ሰዎች ለሚስታችሁ ወይ ለባላችሁ ይሄን ታደርጉታላችሁ? እኔ አላውቅም፣ ጥያቄ ምልክት ነውና በዚህ ውስጥ ከዛም በኋላ የአይኑን ብርሃን ከሰጣት በኋላ አየችው። እንዴት አንተን አገባለሁ ብላ ፍቅሬ ታዲያ ይሄው የአይነ ብርሃን አገኘች፣ ስለዚህ አግቢ። አይነ ስውርነቱን አየች፣ ጥላው ሄደች። ከሆነ ጊዜው በኋላ ከዛም በኋላ ፍቅሬ አይኖቼን ተንከባከቢልኝ ብሎ ደብዳቤ ይልክላታል። ይህንን ስታይ እንግዲህ ምን እንደሚሰማ ታስቡ። መጽሐፉ እሱ ተጸጽቷል። እንዴት መረበሻ አይገባኝም ነበር፣ በቃ በሰላም መኖር አለባት። እንግዲህ አስቡ፣ ይህ ሁሉ ከፍሎላት ክዳው፣ ይህ ሁሉ ነገር አድርገው፣ ዛሬም እሱ ይቅር ባይ ነው። ዛሬም እሱ ፍቅሩን ነው የሚያስበው። ግን ሲመክሩት ደግሞ ምን አሉት? እቺ ሴት ንስሐ እንድትገባ መንገድ ይሆናታል የሱ መናገር፣ ስለዚህ አትጸጸት ነው። አያችሁ፣ ነገሮች አባቶቻችን ነገሮችን የሚያዩበት መንገድ እጅግ የሰፋና የረቀቀ ነውና በአጠቃላይ ዮቶር ቁጥር 1 ኩብላይ ካህን በንጻሬ አርት ተመርጦላችኋል። ዮቶር ቁጥር 1 ኩብላይ ካህንን አንብቡት፣ ተጠቀሙበት፣ ህይወታችሁን ምሩበት እንላለን። ቀጣይ ሳምንት እንግዲህ ንጻሬ አርት ሌላ መጽሐፍ ላይ ሌላ ዳሰሳ ላይ ይመጣል። ሁላችሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ ሐሳባችሁን ገለጹልን። እናንተ የምትፈልጉት እንዲዳሰስ የምትፈልጉት መጽሐፍ ካለ በኮሜንት ስር አስቀምጡልን፣ ሐሳባችሁን ለግሱን እንላለን። ሰብስክራይብ እንዳይረሳ። በነገራችን ላይ መጽሐፍ ዳሰሳ ብቻ ሳይሆን የምትፈልጉትን መጽሐፍ በኮሜንት አስቀምጡና በተረካ ይቀርብላችኋል ማለት ነው። መልካም ቆይታ እንላለን። ቸር ቆዩ ነው። እናመሰግናለን።